አንዳንድ ሰዎች ወደ ህይወታችን የሚመጡት ህይወታችንን ሊያደምቁ ሳይሆን እኛ የገነባነውን ዓለም ለአንድ አፍታ አፍርሰው አመድ ለማድረግ ነው። ጤና ይስጥልኝ። ዛሬ የማቀርብላችሁ ታሪክ በቴሌግራም የደረሰኝ ሲሆን የላከችልን እህታችን ስሜ አይጠቀስልኝ ብላለች። ነገር ግን በውስጡ የያዘው ትምህርትና ስሜት በብዙዎቻችን ቤት ውስጥ በሚስጥር የሚካሄድ ነገር ግን ማንም አውጥቶ የማይናገረውን የትዳር ክህደትና የእህት ያህል የምናምናቸውን ጓደኞቻችንን ተንኮል የሚያሳይ ነው። ላለፉት 7 ዓመታት አፍቃሪ ባሌና የልጆቼ አባት አድርጌ የማስበው ሰው በአንድ ምሽት ያየሁት የስልክ መልእክት የገነባውትን ትዳር ሙሉ በሙሉ አፈረሰው። የከዳኝ ባለቤቴ ብቻ አልነበረም፣ ይልቁንም እንደ እህት አምኛት የነበረችው የቅርብ ጓደኛዬም ጭምር እንጂ ትላለች ታሪክ ላኪያችን። ዛሬ ላለፉት ወራት በሚስጥር ሲፈጸም የነበረውን የትዳሯን መሰረት ያናጋውንና ህይወቷን የቀየረውን አሰቃቂ እውነተኛ ታሪክ አቀርብላችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። ህይወት አንዳንዴ በቅርብ የምናምናቸውን ሰዎች ያህል ልባችንን የሚሰብር ነገር የላትም። እኔና ባለቤቴ አማኑኤል ከተዋወቅን ወደ 8 ዓመታት ገደማ ይሆነናል። ከተጋባን ደግሞ ሙሉ 7 ዓመታትን አሳልፈናል። የመጀመሪያ ትውውቃችን ዛሬም ድረስ እንደ ትናንት አድርጌ አስበዋለሁ። የዩኒቨርሲቲ ትምህርታችንን አጠናቀን አዲስ ስራ በያዝንበት ወቅት በጓደኞቻችን አማካይነት ነበር የተገናኘ ነው። አማኑኤል ረጋ ያለ ለሰዎች አክብሮት ያለውና ነገሮችን በረጋ መንፈስ የሚያይ ሰው ነው። እኔ ደግሞ ትንሽ ድምፀ መጠነኛና ነገሮችን በስሜት የምመለከት ነበርኩ። የሱ እርጋታና የኔ ስሜት አይነት ፍጹም ተጣጥመው ጥሩ ጥንድ አደረጉን። ትዳራችንን በብዙ ደስታና ተስፋ ነበር የጀመርነው። ሁለታችንም ሰርተን ለመለወጥና ጠንካራ ቤተሰብ ለመመስረት ትልቅ ፍላጎት ነበረን። በተጋባን በሁለተኛው ዓመታችን የመጀመሪያ ልጃችን ኤሊያናን ተገላገልኩ። ኤሊያና ወደ ህይወታችን ስትመጣ የነበረን ደስታ ወሰን አልነበረው። አማኑኤል አባት ከሆነ በኋላም ይበልጥ ትጉና ለቤተሰቡ የሚጨነቅ ሰው ሆነ። ከስራ ሲመለስ ሙሉ ጊዜውን ከኔና ከልጁ ጋር ያሳልፋል። የቤቱ ስራዎችን እንኳን ሳይቀር እኔን ለማገዝ ወደ ኋላ አይልም ነበር። ከ2 ዓመት በኋላ ደግሞ ታናሽ ወንድሟ ዳንኤል ተወለደ። በሰው ዘንድ አራያ የሚባል ጎረቤትና ዘመድ የሚያወድሰው ደስተኛ ቤተሰብ ነበረን። እሑድ ልጆቻችንን ይዘን ወደ መናፈሻ መሄድ፣ ምሽት ላይ አብረን ራት መብላትና የወደፊት እቅዶቻችንን ማውራት የዘወትር ልማዳችን ነበር። አማኑኤል አንቺ የኔ የህይወት መደገፊያ ነሽ፣ ያለ አንቺና ያለ ልጆቼ ህይወት ትርጉም የለውም እያለ በየቀኑ ይነግረኝ ነበር። እኔም ፍጹም አምነውና አከብረው ነበር። በዚህ የደስታ ዘመናችን ውስጥ ግን ከኔ ህይወት ተለይታ የማታቅ አንዲት የቅርብ ጓደኛ ነበረችኝ፣ ሴሌና ከ2 ዓመት በፊት በስራ አጋጣሚ ነበር የተዋወቅነው። በጣም ቅርብ የሆነች ተጫዋችና ማንኛውንም ሚስጥሬን የማካፍላት የእቴን ያህል የማያት ሴት ነበረች። በህይወቷ ብዙ ተስፋ የቆረጠችበትና በትዳር አጋሯ ምርጫዋ የተበደለች መስላ ስለታየችኝ እኔ እንደ አቅፊያት ነበር። ወደ ቤቴ ትመጣለች፣ ከልጆቼ ጋር ትጫወታለች፣ ከኔና ከአማኑኤልም ጋር አብረን ራት እንበላለን። እንኳን ከባለቤቴ ጋር ልትጠረጠር ቀርቶ ለቤተሰቤ መልካም አሳቢ እንደሆነች ሙሉ በሙሉ አምናት ነበር። እኔና እሷ አብረን ስንሆን ስለ ትዳሬ ደስታ እያወራው አማኑኤል እግዚአብሔር የሰጠኝ ትልቁ ስጦታ ነው፣ አንቺም እንደሱ ያለ ታማኝ ሰው ያግኝሽ እላት ነበር። እሷም እየሳቀች አዎ እንደ አማኑኤል ያለ አፍቃሪና ታማኝ ባል ማግኘት በዚህ ዘመን በጣም ከባድ ነው ትለኝ ነበር። ነገር ግን በዚያ ደስተኛ በሚመስል ቤተሰብና በእህትነት ፍቅር በተሞላው ግንኙነት ስር ትዳሬንና ህይወቴን ወደ አመድነት የሚቀይር ትልቅ አውሎ ንፋስ እየተዘጋጀ እንደነበር በፍጹም አልጠረጠርኩም ነበር። ማንኛውም ትልቅ አውሎ ንፋስ ከመከሰቱ በፊት አካባቢው ረጋ ያለ ይመስላል። የኔም ትዳር መፍረስ የጀመረው በአንድ ጀንበር አልነበረም። ቀስ በቀስ በቀጭን ድምጽ የሚመጡ ጥቃቅን ለውጦች ነበር። ነገር ግን በፍቅርና በእምነት ታውሬ ስለነበር የለውጦቹን አደገኝነት
ወዲያውኑ አስተውዬ አላወቅኩም ነበር። የመጀመሪያው ለውጥ የተሰማኝ ከ4 ወራት በፊት ነበር። አማኑኤል ከስራ የሚመለስበት ሰዓት ቀስ በቀስ መዘግየት ጀመረ። ቀደም ሲል ከቀኑ 11 ሰዓት ወይም 11 ሰዓት ተኩል ላይ ቤት ገብቶ ከልጆቹ ጋር የሚጫወተው ሰው ስራ ተደራርቦብኝ ነው፣ ከደንበኞች ጋር ስብሰባ አለብኝ በሚሉ ምክንያቶች እስከ ምሽቱ 3 ሰዓት እስከ 4 ሰዓት መቆየት ጀመረ። ከስራ ሲመለስም ቀደም ሲል የነበረው ያ ሞቅ ያለ አቀባበልና ፈገግታ ጠፋም። ድካም የሚታይበት፣ ህሊናው ሌላ ቦታ ያለ የሚመስልና በትንሽ ነገር የሚበሳጭ ሆነ። ምነው አማኒ፣ የሥራ ቦታው ላይ የሆነ ችግር አለ እንዴ ብዬ ስጠይቀው አይ የኔ ፍቅር ምንም የለም፣ ፕሮጀክቶቹ ስላስጨነቁኝ ነው እያለ ፊቱን ያዞራል። በዚያው ሰሞን ነው የስልኩ ሚስጥረኝነት የጀመረው። አማኑኤል ቀደም ሲል ስልኩን የትም ያስቀምጥ ነበር። የፈለገበት ቦታ ላይ አስቀምጦት ቢሄድ እንኳን ምንም አይመስለውም። ፓስወርዱንም ቢሆን እኔም እሱም እናውቀው ነበር። አሁን ግን የስልኩን ፓስወርድ ቀየረው። ስልኩን ሁልጊዜ አጠገቡ ያደርጋል። ወደ ሻወር ቤት እንኳን ሳይቀር ይዞት መግባት ጀመረ። ጠረጴዛ ላይ ሲያስቀምጠው እንኳን ስክሪኑን ወደ ታች ደፍቶ ነበር የሚያስቀምጠው። አንድ ምሽት ራት በልተን ሳለን ስልኩ ጠራ። ስልኩን አንስቶ ስክሪኑን ሲያይ የፊቱ ቀለም ተቀየረ። ወዲያውኑ ጥሪውን ዘግቶ የሥራ ባልደረባዬ ነው፣ በኋላ እደውልለታለሁ አለኝ። ነገር ግን አይኖቹ ውስጥ ይበጠብጠው የነበረውን ስጋትና ጭንቀት ማየት ሽዬ ነበር። በዚህ ሁሉ መሃል የቅርብ ጓደኛዬ ሰሊና ወደ ቤታችን የምትመጣበት ሁኔታም ተቀየረ። ቀደም ሲል በሳምንት 2 ሆነ 3 ቀን እኔን ለመጠየቅ የምትመጣው ሰሊና አሁን መምጣቷን ቀነሰች። በስልክ ስናወራም አጫጭር ምላሾችን መስጠት ጀመረች። አንድ ቀን ግን የሆነ ያልተለመደ ነገር ተከሰተ። ሰሊና ወደ ቤታችን መታ ከኔ ጋር ቡና እየጠጣን ሳለ አማኑኤል ሳይታሰብ ከስራ ወጣ ብሎ ቤት ገባም። በዚያች ቅጽበት በሁለቱ መካከል የተደረገውን የአይን ገጽታ በጭራሽ አረሳውም። ሁለቱም ተደናገጡም። ሰሊና ወዲያውኑ ቦርሳዋን አንስታ እኔ ልሂድ ስራ አለብኝ ብላ ተነሳች። አማኑኤልም እኔም ቃል ወስድ ነው የመጣሁት ብሎ ወዲያው ወጣም። በዚያች ቅጽበት በልቤ ውስጥ አንድ ያልተለመደ ጥርጣሬ ብልጭ አለ። ነገር ግን ወዲያውኑ ራሴን ገሰስኩት። ምን እያሰብኩ ነው? አማኑኤል አፍቃሪ ባሌ ነው። ሰሊና ደግሞ እንደ እቴ የምትሆነኝ ጓደኛዬ ናት። እንዴት እንዲህ አይነት ክፉ ነገር በአእምሮዬ ይመጣል ብዬ አእምሮዬን አማረርኩት። ነገር ግን ጥርጣሬው እንደ ትንሽ እሳት በውስጤ እየበላኝ መጣ። አማኑኤል ሌሊትን የተኝቼ ሳለው ተነስቶ በጨለማ ስልኩን ሲጎረጉር አየዋለሁ። ስቃረበው ወዲያውኑ ስልኩን ያጠፋል። በነገሩ ተጨንቄ ለሰሊና ደወልኩላት። ሴሊ፣ አማኑኤል ተቀይሮብኛል፣ በስራው ምክንያት ነው ይለኛል። ነገር ግን የሆነ የሚደብቀኝ ነገር እንዳለ ይሰማኛል፣ በጣም ጨንቆኛል ብዬ አለቀስኩላት። ሰሊና በስልክ መስመር ላይ ሆና ሃይ የኔ እህት፣ አትጠራጠሪው፣ አማኑኤል አንቺንና ልጆቹን ያምናል። ስራ ተደራርቦበት ይሆናል። አላስፈላጊ ጥርጣሬ ውስጥ ገብተሽ ትዳርሽን አታፍርሺ እያለች አጽናናችኝ። በእርግጥም ያቺ ሴት በጀርባዋ የትዳሬን መሰረት እየቆፈረች በፍቅርና በጭንቀት በተሰበረው ልቤ ላይ እየሳቀች እንደነበር አላወቀችም። አጽናኝ መስላ የቀረበችው እባብ የትዳሬን ሕይወት በሙሉ ልትለውጠው ጥቂት ቀናት ብቻ ቀርቷት ነበር። ሕይወቴን ሙሉ በሙሉ የቀየረው ያ ምሽት አርብ ነበር። አየር ላይ ያለው ቅዝቃዜና አጠቃላይ የአየር ሁኔታው የሆነ መጥፎ ነገር ሲከሰት እንደሆነ አስቀድሞ የሚናገር ይመስል ነበር። አማኑኤል ከምሽቱ 2 ሰዓት ተኩል አካባቢ ወደ ቤት ተመለሰ። ልጆቹ ኤሊያናና ዳንኤል ራት በልተው ተኝተው ነበር። እሱም ቢሆን በጣም ደክሞኛል ብሎ ጥቂት ጉርስ ከተመገበ በኋላ ወዲያውኑ ወደ ሻወር ቤት ገባም። ስልኩን ግን አላስፈላጊ በሆነ ችኮላ አልጋችን አጠገብ ባለው ትንሽ ጠረጴዛ ላይ ረስቶት ገባም። እኔ አልጋው ጫፍ ላይ ተቀምጬ መጽሐፍ ለማንበብ እየሞከርኩ ነበር። ነገር ግን አእምሮዬ በስጋትና በጥርጣሬ ታውኮ ስለነበር አንድ መስመር እንኳን ማንበብ አልቻልኩም። በዚያች ቅጽበት የጠረጴዛው ላይ ያለው ስልክ ንዝረት ወይም ቫይብሬሽን መንቀጥቀጥ ጀመረ። የስክሪኑ ብርሃን በጨለማው ክፍል ውስጥ ደመቅ ብሎ አበራ። አይኖቼ ሳያውቁት ወደ ስልኩ አቀኑ። የስክሪኑ ላይ የመጣው አጭር የጽሑፍ መልእክት ኖቲፊኬሽን ነበር። መልእክቱ የላከውን ሰው ስም አልያዘም። አናውን ወይም በሚስጥር ስም የተቀመጠ ነበር።
ነገር ግን በስክሪኑ ላይ የሚታየው የመጀመሪያው መስመር እንደዚህ ይላል። የኔ ፍቅር፣ ልጆችን አስተኝተህ ከጨረስክ በኋላ ደውልልኝ፣ በጣም ናፍቀኸኛል ይላል። በዚያች ቅጽበት በሰውነቴ ውስጥ ያለው ደም በሙሉ የቀዘቀዘ ያህል ተሰማኝ። የልቤ ምት በከፍተኛ ሁኔታ ጨመረ። መተንፈስ እንኳን አቃተኝ። ስልኩን ለማንሳት እጆቼን ሲዘረጋ ይንቀጠቀጡ ነበር። ስልኩ በፓስወርድ የተቆለፈ ነበር። ቀደም ሲል የለወጠውን ፓስወርድ ለማወቅ በግምት ቁጥሮችን ማስገባት ጀመርኩ። የመጀመሪያው አልሰራ አለ፣ ሁለተኛውም አልሰራ አለ። በሶስተኛው ሙከራ ግን እኔና እሱ ከተጋባንበት ቀን ይልቅ እሱ በብዛት የሚያስታውሰውን የራሱን የልደት ቀንና ወር አስገባው። ስልኩ ወዲያው ተከፈተም። ወደ ማህበራዊ ሚዲያ የመልእክት ሳጥኑ ወይም ሜሴጂንግ አፕ ገባው። በዚያ ያየሁትን ነገር ግን ለመግለጽ ቃላቶች ያጥሩኛል። መልእክቱ የተላከው ከሌላ ከማንም አልነበረም። ከእቴ ያህል ከማምናት ከቅርብ ጓደኛዬ ከሴሊና ነበር። መልእክቶቹን ወደ ታች እያወረድኩ ማበጠር ጀመርኩ። ላለፉት 4 ወራት ሲያደርጉት የነበረውን ግንኙነት በሙሉ በጽሑፍ በድምጽና በፎቶግራፎች ተሰናስኖ ተቀምጧል። እኔ ስራ ተደራርቦብኝ ነው ብሎ ሲነግረኝ የነበረው ጊዜ አብረው በየሆቴሉ ያሳለፉት ጊዜ ነበር። እኔ አማኑኤል ተቀይሮብኛል ብዬ ለሰሊና አልቅሼ በደወልኩላት ምሽት እሷ ከሱ ጋር አልጋ ላይ ሆና የላከችለት የፌዝ መልእክት ነበር። ሞኝ ናት፣ ምንም አልጠረጠረችም፣ አሁንም ታምናሃለች የሚል። የላኳቸውን የቪዲዮ ጥሪዎች፣ እርስ በርሳቸው የሚጻፉትን የፍቅርና የናፍቆት ቃላት ስመለከት አእምሮዬ ሊያብድ ደረሰ። ሆዴን ባዶነት ተሰማኝ። ጉልበቶቼ ከዱኝና አልጋው አጠገብ መሬት ላይ ተዘረርኩ። በዚያችው ቅጽበት የሻወር ቤቱ በር ተከፈተ። አማኑኤል ሰውነቱን በፎጣ ጠርጎ እየተንጎራጎረ ወደ ክፍሉ ገባ። እኔ መሬት ላይ ተቀምጬ ስልኩን በእጄ ይዤ በዓይኖቼ ላይ እንባ እየፈሰሰ ወደ እሱ አየው። የኔን ሁኔታና በእጄ ላይ ያለውን ስልክ ሲመለከት የፊቱ ቀለም በአንድ አፍታ ወደ ነጭነት ተቀየረ። አፉን ከፍቶ የሆነ ነገር ለማለት ሞከረ፣ ነገር ግን ድምፅ አልወጣውም። አማኑኤል ምንድን ነው አልኩት። ድምፄ ይንቀጠቀጥ ነበር፣ ነገር ግን በውስጡ ትልቅ ቁጣና ህመም ነበረበት። ስልኩን ወደ እሱ ወረወርኩት። ስልኩ አልጋው ላይ ወደቀ። አማኑኤል ስልኩን አንስቶ ስክሪኑን ሲያይ የደበቀው ሚስጥር በሙሉ እንደወጣ ተረዳም። ጉልበቶቹ ተንቀጠቀጡ። ወዲያውኑ እግሬ ስር ተንበረከከም። የኔ ፍቅር እባክሽን ተሳስቼ ነው፣ እባክሽን አዳምጪኝ እያለ እጆቼን ለመጨበጥ ሞከረም። እጅህን እንዳታነሳብኝ ብዬ በከፍተኛ ድምፅ ጮኩ። ከሰሊና ጋር ከኔት ጋር እንዴት ቻላችሁት? እንዴትስ ጨከናችሁብኝ? እባክሽን እሷ ናት የሳበችኝ። እኔ አምልጬ መውጣት አቅቶኝ ነው። ቤተሰቤን ማፍረስ አልፈልግም። እባክሽን ይቅር በይኝ እያለ ማልቀስ ጀመረም። የፈሰሰው የንስሐ እንባ ግን በልቤ ውስጥ የተሰበረውን እምነት መልሶ ሊጠግነው አልቻለም። ያ ምሽት የትዳሬ ማብቂያ ብቻ አልነበረም። በሰው ልጅ ላይ የነበረኝ እምነት ሙሉ በሙሉ የተደመሰሰበት የህይወቴ ትልቁ የጥፋት ምሽት ነበር። ከዚያች አስፈሪ ምሽት በኋላ በቤታችን ውስጥ ያለው አየር ፍጹም ተቀየረ። ቤታችን ቀደም ሲል የሳቅ የደስታና የልጆች ጨዋታ መኖሪያ የነበረው አሁን ግን የለቅሶና የድብርት ቦታ ሆነ። አማኑኤል ሌሊቱን በሙሉ እግሬ ስር ወድቆ ሲለምነኝና ሲያለቅስ አደረም። ነገር ግን ያየሁትን አሰቃቂ የጽሑፍ መልእክቶችና የቪዲዮ ምስሎች በአእምሮዬ ማጥፋት አልቻልኩም። አጠገቤ ሲደርስ ሰውነቴን ያንገበግበኝ ነበር። ንጋት ላይ ልጆቼ ገና ሳይነቁ ልብሶቻችንን በችኮላ ወደ ሻንጣ ከተትኩኝ። ኤሊያናና ዳንኤል አይኖቻቸውን እያሻሹ ሲነሱ የሁለታችንንም ውጥረት አስተውለዋል። ማማ ወዴት እየሄድን ነው? አባባስ ለምን እያለቀሰ ነው? ብላ ኤሊያና በምስኪን አይኖቿ ጠየቀችኝ። እምባዬን ለመግታት እየታገልኩ እቴን ልንጠይቅ ነው የምንሄደው የኔ ፍቅር አልኳት። አማኑኤል በሩ ላይ ቆሞ እባክሽን ልጆቼን ይዘሽ አትውጪ፣ እኔ እወጣለሁ፣ አንቺ እዚሁ ሁኚ እያለ ይለምነኝ ነበርም። ነገር ግን ያ ቤት ለኔ የክህደትና የህመም ምልክት ስለሆነብኝ ለአንድ ደቂቃ እንኳን መቆየት አልቻልኩም። ልጆቼን ይዤ ወደ እናቴ ቤት አመራው። ለእናቴ የተፈጠረውን ነገር ስነግራት ደንግጣ እጆቿን አፏ ላይ ጭና ቀረች። አማኑኤል ያ ሁሉ የሚንከባከብሽ ልጅ እያለች ማመን አቃታት። ነገር ግን በውስጤ የሚነደውን እሳት ያላበረደልኝ አንድ ያልተጠናቀቀ ነገር ነበር። እሱም የጓደኛዬ ሰሌና ጉዳይ ነበር።
በማግስቱ ጠዋት አማኑኤል ከኔ ጋር እንደተጣላና እውነቱን እንደወጣ ሳታውቅ ወደ እሷ ቤት አመራው። በሩን ስታንኳኳ በፈገግታ ከፈተችው። አይ እቴ ደህና ነሽ? ምን ነው በጠዋት ብላ ልታክፈኝ እጆቿን ዘረጋች። ያኔ ነበር በልቤ ውስጥ ያለው ቁጣ ገንፍሎ የወጣው። እጆቿን ገፍትሬ ወደ ጎን ገፋዋትና ወደ ክፍሏ ገባው። የአማኑኤልን ስልክ አየሁት እኮ አልኳት። በዚያች ቅጽበት የሰሌና ፈገግታ በአንድ አፍታ ጠፋም። ፊቷ ላይ ድንጋጤ፣ በመቀጠል ደግሞ አንድ አስደናቂ ንቀት ታየበት። ለደቂቃ ያህል በዝግታ ከተመለከተችኝ በኋላ አስቀድሜ የጠብቀው የነበረውን የጸጸትና የለቅሶ ምላሽ አልሰጠችኝም። ይልቁንም በንቀት ፈገግ ብላ እና አየሹ? አዎ እኔና አማኑኤል እንዋደዳለን። አንቺ አሰልቺና ደረቅ ስለሆንሽ ነው ወደ እኔ የመጣው። የፈለግሽውን ማድረግ ትችያለሽ አለችኝ። ያቺ እንደ ታምኛት የነበረች ሴት አንዳች እንኳን አፍረት ወይም ጸጸት ሳይታይባት ፊቴ ላይ ቆማ ያንን ስትናገር አእምሮዬን ሳትኩኝ። በቁጣ ተነሳስቼ ፊቷ ላይ በጥፊ መታዋት። እሷም ልትመልስልኝ ስትሞክር ጎረቤቶች ድምፃችንን ሰምተው ገብተው ገላገሉን። ከቤቷ ስወጣ ሰውነቴ በሙሉ ይንቀጠቀጥ ነበር። ክህደቱ ብቻ ሳይሆን የጓደኛዬ ጥቁር ልብና ንቀት የበለጠ አደማኝ። በሚቀጥሉት ቀናት የቤተሰብ ጣልቃ ገብነት ተጀመረ። የአማኑኤል እናትና አባት ሽማግሌዎችን ይዘው ወደ እናቴ ቤት መጡ። አማኑኤል በሽማግሌዎቹ ፊት አንገቱን ደፍቶ ይቅጣኝ ያላለቀሰም። አባቱ ልጄ አውቃለሁ፣ ልጄ ትልቅ በደል ፈጽሞብሻል። ነገር ግን ለሁለቱ ሕፃናት ስትይ፣ ለትዳራችሁ 7 ዓመት ስትይ ይቅር በይው፣ ሰይጣን አሳስቶታል እያሉ እግሬ ስር ወደቁም። የራሴም እናት ብትሆን ልጄ ትዳር ፈተና አለው፣ ልጆችሽን አባት አልባ አታድርጊ እያለች ልትመክረኝ ሞከረች። ነገር ግን በሽማግሌዎቹ ፊት የተቀመጠው አማኑኤልና በስልኩ ላይ ያየሁት ተንኮለኛ ሰው አንድ ሊሆኑልኝ አልቻሉም። ይቅርታ የሚለው ቃል የሰበረውን እምነቴን፣ የወደቀውን ክብሬንና የጠፋውን ሰላሜን መልሶ ሊመልስልኝ አልቻለም። ቤተሰቡ በሙሉ ይቅር በዩ እያለ ሲጫነኝ፣ እኔ ግን በሁለት እሳት መካከል ተጠብሼ ነበር። ለልጆቼ ስል መመለስ ወይስ ክብሬን ጠብቄ ብቻዬን መኖር? ከቤተሰብ ስብሰባው በኋላ ያሳለፍኳቸው ሳምንታት በሕይወቴ ካዩአቸው ጊዜያት ሁሉ ይበልጥ ከባድና በጨለማ የተዋጡ ነበሩ። እያንዳንዱ ምሽት አልጋዬ ላይ ስተኛ አእምሮዬ ረፍት ያጣ ነበር። አይኖቼን ጨፈንኩኝ ማለት በስልኩ ላይ ያዩአቸው ምስሎች፣ የጽሑፍ መልእክቶችና የሰሌና ንቀት ፈገግታ በፊቴ ላይ ድቅን ይሉብኛል። እንቅልፍ በአይኔ ሳይዞር ንጋት ይተካል። እቴና እናቴ በሐዘን አይኖቼ ስር ያበጠውን ጥቁር መስመር እያዩ ያዝኑልኝ ነበር። በዚህ ሁሉ መሃል ግን በጣም ያደማኝ የልጆቼ ሁኔታ ነበር። ኤልያናና ዳንኤል ከአባታቸው ተለይተው አያውቁም ነበር። ኤልያና በየቀኑ ማታ ማታ ማማ አባባ መቼ ነው የሚመጣው? እኛን ጠልቶን ይሆን እንዴ እያለች ታለቅስ ነበር። ታናሽ ወንድሟ ደግሞ የአባቱን ፎቶግራፍ እያቀፈ ይተኛ ነበር። የልጆቼን ህመምና እንባ ባየው ቁጥር ልቤ በሁለት ይከፈል ነበር። አንድ በኩል እንደ እናትነቴ የልጆቼ ደስታና የቤተሰባችን አንድነት ይቆጨኛል። በሌላ በኩል ደግሞ እንደ ሴትነቴ ክብሬ የተረገጠበት፣ እምነቴ በክፉ ሁኔታ የተሰበረበት ህመም ያቃጥለኛል። ለልጆቼ ስል ይቅር ብዬ ብመለስ እንኳ ነገ እንደገና አማኑኤልን ማመን እችላለሁ? ስልኩ ሲጠራ፣ ከቤት ሲወጣ መቼ ነው እንደገና የሚከዳኝ ብዬ በስጋት አልኖርም የሚለው ጥያቄ ሰላም ይነሳኝ ነበርም። አማኑኤል ደግሞ ጥፋቱን ለመካስ አቅሙ የፈቀደውን ሁሉ ያደርግ ነበርም። በየቀኑ ጧትና ማታ ይደውላል። በስልክ መልእክት ያለ እናንተ ህይወት ትርጉም አታብኛለች፣ እባክሽን አንድ እድል ብቻ ስጭኝ እያለ ይጽፋል። በየቀኑ ለልጆቹ የሚሆኑ ዕቃዎች፣ ምግብና መጫወቻዎችን ይዞ ወደ እናቴ ቤት ይመጣል። እኔን ለማየትና ለማናገር ቢሞክርም እኔ ግን ከክፍሌ አልወጣም ነበር። እናቴ ልጄ ተመልከችው በደንብ ተጸጽቷል፣ ሰውነቱ ሁሉ አልቆ ሰው አይመስልም እያለች ልቤን ለማለስለስ ትሞክራለች። በአንድ እሑድ ቀን ግን አማኑኤል ሳይታሰብ ብቻውን መጣም። እናቴ ልጆቹን ይዛ ወደ ውጭ ወጣችለት። እኔም ክፍሌ ውስጥ ሆኜ በሩን ዘግቼ ተቀመጥኩ። በሩን በዝግታ አንኳኳ። የኔ ፍቅር እባክሽ በሩን ክፈችው፣ ዛሬ ካላናገርኩሽ አብዳለሁ አለኝ። ድምፁ
በለቅሶ የተሰበረ ነበር። ከረጅም ጊዜ በኋላ በሩን ከፈትኩለት። አማኑኤልን ስመለከተው ደንግጬ ቀረው። ያ ሁል ጊዜ ውብና ራሱን የሚጠብቅ የሚመስለው አፍቃሪ ባሌ አሁን ፊቱ ተበላሽቶ፣ አይኖቹ በለቅሶ አብጠው፣ ሰውነቱ ከስቶ ሌላ ሰው ሆኖ ነበር። እግሬ ስር ተንበረከከም። እጆቼን ይዞ እንባውን ያፈስ ጀመር። አውቃለሁ ያደረግኩት ነገር ይቅርታ የለውም። የአንቺንና የልጆቼን ፍቅር በገንዘብም ሆነ በምንም ልተካው አልችልም። ነገር ግን እግዚአብሔርን እያሰብሽ የ7 ዓመቱን መልካም ጊዜያችንን እያሰብሽ ይቅር በይኝ። ሰሊናን ከሕይወቴ ሙሉ በሙሉ አግልያታለሁ። ከስራዬም ጭምር ልቀቅ ብለሽኝ ከሆነ እለቃለሁ። አንቺ ያልሽውን ሁሉ አድርጋለሁ። ብቻ ቤተሰቤን አታፍርሽብኝ እያለ ተማጸነኝ። በዚያች ቅጽበት በሁለት ትልልቅ ውሳኔዎች መካከል ቆምኩኝ። ይቅር ብዬ ተመልሼ የቀደመውን ሕይወታችንን ለመገንባት መሞከር ወይስ ክህደቱን መሸከም ስላልቻልኩ ትዳሬን ፈትቼ አዲስ ምዕራፍ መጀመር? የሕይወቴ ትልቁና ወሳኝ ውሳኔ የሚወሰንበት ሰዓት ደረሰም። አማኑኤል እግሬ ስር ወድቆ ሲያለቅስ ሲማጸነኝ በሕይወቴ ከባድ የሆነውን ውሳኔ ወሰንኩኝ። ልጆቼን፣ እናቴን እንዲሁም የ7 ዓመቱን ጥንካሬያችንን ተመልክቼ እንደገና የመጨረሻ ዕድል ልሰጠው ወሰንኩ። ነገር ግን ይህ ውሳኔ በቀላሉ የመጣ አልነበረም። ይቅር ብዬሃለሁ፣ ነገር ግን ያጣኸውን እምነት መልሰ ለመገንባት ረዥም ጊዜ ይወስድብሃል አልኩት። ወደ ቤታችን ተመለስን። የቀደመውን ሰላምና እምነት መልሶ ለማግኘት ግን ወራት ፈጅቶብናል። አማኑኤል እንደተናገረው ከሰሊና ጋር የነበረውን ግንኙነት ሙሉ በሙሉ አቋረጠም። ስራውን ተቀይሮ ወደ ሌላ ድርጅት ተዛወረም። ስልኩን፣ ውሎውንና እያንዳንዱን እንቅስቃሴውን ግልጽ አደረገም። ለልጆቹና ለኔ የተሻለ አባት ለመሆን በየቀኑ ይታገላል። ሰሊና ግን ከዚያ በኋላ ከሕይወታችን ጨርሶ ወጣች። ከጊዜ በኋላ የሰራችው ተንኮልና ድርጊቷ በወዳጆቿ ዘንድ ተነቅፎባት ብቻዋን እንደቀረች ሰምቻለሁ። ዛሬ ላይ ሆኜ ያንን ሁሉ መከራ ስመለከተው ሕይወት ያስተማረችኝ ትልቅ ትምህርት አለም። አንደኛ፣ እምነት የትዳር መሰረት እንደሆነ። አንድ ጊዜ እምነት ከተሸረሸረ በኋላ መልሶ ለመገንባት ከፍተኛ ጥረት፣ ጊዜና የውዴታ መስዋዕትነት ይጠይቃል። ሁለተኛ፣ ጓደኛን በጥንቃቄ መምረጥ አለባችሁ። ወደ ቤታችንና ወደ ሚስጥራችን የምናስገባቸውን ሰዎች በጥንቃቄ ማወቅ አለብን። ሁሉም አብሮን የሚስቅ ሰው ለሕይወታችን መልካም ተመኛ አይደለም። ሶስተኛ፣ ይቅርታና ጥንካሬ ነው። ይቅርታ ማለት ድርጊቱን መደገፍ ሳይሆን የራሳችንና የልጆቻችንን ሰላም ለመጠበቅ ሲባል የሚደረግ ትልቅ የስነ ልቦና ጥንካሬ ነው። ይህ ታሪኬ ለብዙዎች አስተማሪ ይሆን ዘንድ ልኬላችኋለሁ። የሰበራችሁን ሕይወት መልሳችሁ እንድትጠግኑ፣ በዙሪያችሁ ያሉትን እውነተኛ አፍቃሪዎች እንድታውቁና ትዳራችሁን በጽኑ መሰረት ላይ እንድትገነቡ እመኛለሁ። ስሜ አይጠቀስ ያለች ተመልካቻችን